ከዓለም ረጅሙ አባይ ወንዝ ላይ የተገነባው ታላቁ የኢትዮጵያ ህዳሴ ግድብ ለአፍሪካ ቀንድ ብርሃን ከመስጠትም ባለፈ የጂኦፖለቲካዊ ሚዛን እንዴት ቀየረው? ከቢሊዮን ዶላር በላይ የፈሰሰበት ይህ ግዙፍ ፕሮጀክት ለኢትዮጵያውያን ትርጉሙስ ምንድን ነው? ዛሬ በመረጃና በምስል የታገዘ ጥልቅ ዘገባ ይዤላችሁ መጥቻለሁ። ተከታተሉኝ። ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ሲጀመር በተፋሰሱ ሀገራት በተለይም በግብፅና በሱዳን በኩል ከፍተኛ ስጋትና ቅሬታ ተፈጥሮ እንደነበር ይታወሳል። ውሃ ይቀንስብናል፣ የህልውና አደጋ ይጋረጥብናል የሚሉ ስጋቶች ለዓመታት በዓለም አቀፍ የዲፕሎማሲ መድረኮች ላይ ዋነኛ አጀንዳዎች ነበሩ። ያኔ የነበረው ድባብ በጥርጣሬና ባለመተማመን የተሞላ ነበር። ይሁን እንጂ የግድቡ ግንባታው ተጠናቆ በተከታታይ የውሃ ሙሊት ሂደቶች አልፎ ዛሬ ያለንበት ደረጃ ላይ ስንደርስ እውነታው ከቀድሞው ስጋት ፈጽሞ በተቃራኒ ሆኖ ተገኝቷል። ኢትዮጵያ ገና ከጅምሩ ስትከተለው የነበረው ሌሎችን ሳልጎዳ እኔም ልጠቀም የሚለው ፍትሐዊ መርህ ዛሬ በተግባር እየታየ ነው። ባለፉት ዓመታት የታችኛው ተፋሰስ ሀገራት ላይ ምንም አይነት የውሃ እጥረት አልተከሰተም። የውሃ ፍሰቱ ወጥና የተመጣጠነ በመሆኑ በተለይ ሱዳን በየዓመቱ ከሚያጋጥማት የጎርፍ አደጋ ታድጓታል። በግድቡ የተጠራቀመው ውሃ ለወደፊት የድርቅ ወቅቶች ለታችኛዎቹ ሀገራት እንደ ትልቅ ዋስትና ሆኖ የሚያገለግልበት እድል ሰፊ መሆኑ ተረጋግጧል። አሁን ላይ የግድቡ ጥቅም ከኢትዮጵያ ድንበር አልፎ ለቀጠናው መትረፍ ጀምሯል። ግድቡ የሚያመነጨው ኃይል ለምስራቅ አፍሪካ የኢንዱስትሪ እድገትና የኢኮኖሚ ውህደት መሰረት እየሆነ ነው። ይህ ግዙፍ ፕሮጀክት የትብብር እንጂ የግጭት መንስኤ አለመሆኑን በተግባር አሳይቷል። ለዘመናት በብቸኝነት ዜማ ሲፈስ የነበረው አባይ ዛሬ የደስታና የልማት ዝማሬን አሰምቷል። የመጨረሻው የግንባታ ምዕራፍ ተጠናቆ ተርባይኖቹ መላውን ቀጠና በብርሃን ለመሙላት ሲዘጋጁ ሀገሪቱ በአንድ መድረክ ላይ የቆሙ ይመስላሉ። ኢትዮጵያ በጥንካሬና በጽናት ፈገግ ብላ ቆማለች። ግብፅ አሁንም በጥርጣሬ ውሃዬስ የህይወት ምንጭስ ስትል ትጠይቃለች። ሱዳን በመሃል ሆና ነገሮችን በትዝብት እያየች ነው። ኢትዮጵያ ግድቡ ለእኔ የልጆችን ጨለማ በብርሃን የመተካት ጥበብ ነው ብላለች። ለእናንተ ግን የፍርሃት ምንጭ ሊሆን አይገባም በማለት መልእክቷን አስተላልፋለች። የግድቡ በሮች ተከፍተው ውሃው በኃይል መፍሰስ ሲጀምርና መላው ቀጠና በኤሌክትሪክ ብርሃን ሲደምቅ ያ የቆየ ጥርጣሬ በጋራ ደስታ ተተካ። የተፋሰሱ ሀገራት እጅ ለእጅ መያያዝ እንዳለባቸው የተረዱ ይመስላል። አባይ ከጥል ምንጭነት ወደ ስልጣኔና የትብብር ድልድይነት ተቀየረ። ለዓመታት ሳንረዳው የቆየነው ትልቁ እውነት ደመቀ። በጋራ ካለማን በጋራ እንበራለን። መልካም ጊዜ